ለአንድ ቀን ሜካፕማ 100,000 ብርና ከዛ በላይ አላወጣም የምትሉ ሰዎች ይሄን ቪዲዮ እስከ መጨረሻው ድረስ ይዩት። የሙሽራ ሜካፕ ለምን እንደዚህ እንደተወደደ እኔ ምስጢሩን ዛሬ ነግራቸዋለሁ። አሁን በሚመጣው የሰርግ ሲዝን የምታገቡ ሰዎች አይኖ በጣም የሜካፕ ዋጋ ተወዶ እንዳስደነገጣችሁ። አሪፍ ስኪል ያለውና በጥሩ ሜካፕ የሚሰራ ሜካፕ አርቲስት በትንሹ ከ35,000 ብር እስከ 180,000 ብር ድረስ ቻርጅ እያደረገ የሚገኝበት ሁኔታ ነው ያለው። በዋነኝነት እንዲህ ኤክስፔንሲቭ እንዲሆን ያደረገው እንግዲህ የምንጠቀማቸው ፕሮዳክቶች ናቸው። ያው የምንጠቀማቸው ፕሮዳክቶች በትንሹ ለአንድ ፋውንዴሽን እስከ 15,000 ብር ልናወጣ የምንችልባቸው ሁኔታዎች አሉ። ዋነኛው ምክንያት እንግዲህ እሱ ነው። የፋውንዴሽንን ዋጋ ስትሰሙ ሊያስደነግጣችሁ ይችላል። እንዴ እኛ እናቀም እንደ ፋውንዴሽንም ልትሉ ትችላላችሁ። ነገር ግን ከስኪላችን አንጻር እኛ የምንጠቀማቸው ፕሮዳክቶች ሀይ እንዲሆኑና ለእናንተ ቆዳ የሚስማሙ እንዲሁም ቀኑን ሙሉ ሊውልላችሁ የሚችሉ አይነት ሜካፕ ፕሮዳክቶች ነው። ከዛ በተጨማሪ እንግዲህ የሜካፕ አርቲስቱ ስኪል ይወስነዋል። ከስኪላቸው አንጻር የሜካፕ ዋጋ ልዩነትም ሊኖር ይችላል ማለት ነው። እናንተም እንግዲህ ቡክ ለማድረግ ስትሄዱ በዋነኝነት የሚጠቀሟቸውን ፕሮዳክቶችና ስኪላቸውን ማየት ይኖርባቸዋል። 100,000 ብር ባነሰ ዋጋ እንደዚህ አይነት ታይምለስ የሆነ ሜካፕ መሰራት የምትፈልጉ ሰዎች እንግዲህ ስልኬን ከታች አስቀምጣለሁ፣ እየደወላችሁ ቡክ አድርጉ።